ሰላም ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ይህ ሬድ ዴቪልስ ኢትዮጵያ ቻናል ነው። የማንቸስተር ዩናይትድ ጉዳዮች በየዕለቱ የሚቀርቡበት የዩቲዩብ ቻናላችን ነው። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን በየዕለቱ ከዚህ ቻናል ታገኛላችሁ። ትላንትና ባነሳነው ፕሮግራም ላይ በርካታ ቤተሰቦቻችን ሀሳብ አሴቶቻችሁን ሰጥታችሁናል። እጅግ አድርገን እናመሰግናለን። ወደ መጨረሻ አካባቢ ትላንትና የተሳተፋችሁ ቤተሰቦቻችንን መልእክት የምናነሳ ይሆናል። ዛሬም በምናነሳው ርዕሰ ጉዳይ ላይ ሀሳብ አሴቶቻችሁን እንፈልጋለን። አድረሱን። ወደ ነገ በሚኖረው ፕሮግራማችን ላይ ኮሜንቶቻችሁንና አሴቶቻችሁን የማነብ ይሆናል። የትላንትና ግን የተሳተፋችሁ ቤተሰቦቻችንን ወደ መጨረሻ አካባቢ አነሳለሁ። ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጋብዛለን። ዛሬም በጣም በርካታ ጉዳዮችን ይዘናል። አንደኛው አዲሱ ዩናይትድ ያው ሁለት ተጫዋቾችን ከዚህ ቀደም ማስፈረሙ ይታወቃል። ቢያንስ አንድ ተጨማሪ አማካይ በቀጣይ ዩናይትድን ይቀላቀላል ተብሎ ይጠበቃልና ዩናይትድ የሚፈልገው ይህ አዲስ ተጫዋች ታዲያ በቂ ልምድ ያለው በቻምፒየንስ ሊግ ተጽዕኖ መፍጠር የሚችልና በአማካይ ክፍል ውስጥ ወደ ኋላ ፈግፍጎ መጫወት የሚችል ዲፕ ሮለር መሆን አለበት የተባለ ነው የሚገኘው። ማይክል ካሪክ ለቀጣዩ ውድድር ዘመን ጠንካራ አማካይ ክፍል መኖሩ ምን ያህል ወሳኝ እንደሆነ ከዚህ ቀደም በነበራቸው አስተያየት መስጠታቸው ይታወቃልና በቅርቡ እንደውም ለዩናይትድ ዊ ስታንድ ለተባለው የደጋፊዎች መጽሔት በሰጡት ቃለ ምልልስ እንዲህ የሚል አስተያየት አንስተዋል። ጠንካራ አማካይ ክፍልና በዛ ላይ ደግሞ ጠንካራ የቡድን መገንባት እጅግ አስፈላጊ ነው። ይህንን በሚገባ ተረድተን እየሰራንበት ነው። የተጫዋቾች መፈራረቅ ለምን አስፈለገ በሚለው ጉዳይ ላይ በአማካይ ክፍሉ ላይ ሰፊ አማራጮች መኖራቸው በዚህ የውድድር ዘመን ለእኛ በጣም ወሳኝ ይሆናል። ምክንያቱም ቡድናችን እጅግ በጣም የተጨናነቀ የጨዋታ መርሃ ግብር የሚጠብቀው በመሆኑ ተጫዋቾቻችን እያፈራረቅን ማጫወትና ማረፍ ቁልፍ ጉዳይ ነው። በ2024/25 የውድድር ዘመን ዩናይትድ ለአውሮፓ ውድድሮች ባለማለፉና በኤፍኤ ካፕ እንዲሁም በካራቧ ቀድሞ በመሰናበቱ ባለፈው ዓመት በአጠቃላይ 40 ጨዋታዎችን ብቻ ነበር ያደረገው ቡድኑ። ይህ ሁኔታ ታዲያ ካሪክ ጊዜያዊ ዋና አሰልጣኝ ሆኖ ከተሾመ በኋላ በሳምንት አንድ ጨዋታ ብቻ ስለነበረበት ከተጫዋቾቹ ጋር በልምምድ ሜዳ ላይ በቂ ጊዜ እንዲያሳልፍ ረድቶታል። ነገር ግን በዚህኛው የውድድር ዘመን ነገሮች ተለውጠዋል። ዩናይትድ በሊጉ 8 የቻምፒየንስ ሊግ ጨዋታዎች ይጠብቁታል። ወደ ተከታይ ዙር የሚያልፍ ከሆነ ደግሞ የጨዋታዎቹ ቁጥር ይበልጥ እየጨመሩ ይሄዳሉ እና በዚህ ምክንያት ነው በተለይ አማካይ ክፍል ላይ ሰፊ አማራጭ እንዲኖረን በሚል ተጫዋቾችን እያስፈርምን እንገኛለን በሚል አሰልጣኝ ማይክል ካሪክ አስተያየቱን ሰጥቷል። ከዛ በተጨማሪ ክለቡን የሚመራው ኢኒዮስ አንድሬ ሳንቶስን ከቼልሲ እንደዚሁም ደግሞ ዩሪ ቴሌማንስን ከቪላ በማስፈረማቸው በጣም ደስተኛ መሆናቸው እየተነሳ ነው የሚገኘው። በተለይ ማይክል ካሪክ አሁን ድረስ የተከላካይ አማካይ ግን እንዲመጣለት ይፈልጋል። ለእነሱም ይህንን አሳውቋቸዋልና ክለቡ እንደ ካርሎስ ባሌባ፣ ማኑ ኮኔ፣ ኤድዋርዶ ካማቪንጋ ያሉ ሰዎች ተጫዋቾችን በቅርበት እየተከታተለ ይገኛል አሁንም። ነገር ግን ቤልጂየማዊና ብራዚሊያን አማካይ በአጠቃላይ ለማስፈረም 85 ሚሊዮን ፓውንድ አካባቢ ካወጡ በኋላ ሌላ ውድ የሆነ ታዋቂ ወይም ስመጥር ተጫዋች ለማምጣት የሚያስችል በቂ የገንዘብ አቅም አሁን ላይ ላይኖሩ ይችላል የሚሉ መረጃዎች እየወጡ ነው የሚገኙትና በእርግጥ አሁን ላይ ካላቸው 200 ሚሊዮን ፓውንድ እስከ 80 ሚሊዮን ፓውንድ አውጥተው አንድ ተጫዋች ማስፈረማቸው የግድ ነው። ግን ሌላ አማራጭ ተጫዋች ማስፈረም ካለባቸው ወይንም ክለቡ የተከላካይ አሊያም የአጥቂ ስፍራ ላይ ትኩረት አድርጎ ያንን ገንዘብ ለዛ የሚያውል ከሆነ ለአማካይ ተጫዋች ረከስ ያለ ዋጋ ለማውጣት ማቀዱ የተሰማ ነው የሚገኘውና ከዚህ ጋር በተያያዘ ክለቡ በአነስተኛ ውጪ ሊያስፈርማቸው የሚችላቸውን ተጫዋቾች የተለያዩ መገናኛ ብዙሃን እየዘገቡ ወይንም እያቀረቡ ይገኛሉ። አንደኛው የፉልሃሙ ሳንደርበርግ ነው። አንደኛው አማራጭ ሆኖ ይህ ተጫዋች ከዚህ ቀደምም እየተነሳ ያለ ተጫዋች ነው። ተጫዋቹ አንደኛው ከዩናይትድ ጋር የተያዘ ሲሆን ሌላኛው በሬንጀርስ የሚጫወተው የ25 ዓመቱ ኒክላስ ራስኪን ነው የተባለ የሚገኘው ተጫዋቹ። በተለይ የተጫዋች በዓለም ዋንጫው ላይ ለቤልጂየም ብሔራዊ ቡድን ድንቅ ብቃቱን ማሳየቱን ተከትሎ በርካታ ክለቦች ይህንን ተጫዋች ለማስፈረም ፉክክር ውስጥ ገብቷል። ሬንጀርስ ቀደም ሲል አዲስ ወደ ፕሪሚየር ሊግ ካደገው ሃል ሲቲ የቀረበለትን የ14 ሚሊዮን ፓውንድ ሂሳብ ውድቅ ማድረጉ ይታወሳል። በአሁኑ ወቅት የተጫዋቹ የዝውውር ዋጋም እጅግ መናሩ የተሰማ ነው የሚገኘው። ዓለም ዋንጫው ላይ በጣም ጥሩ እንቅስቃሴ ካደረገ በኋላ ኢንተር ሚላን፣ ዩናይትድ እና ቪላ ይህንን የተከላካይ አማካይ በዝርዝራቸው ውስጥ ያካተቱ ክለቦች ናቸው። እንደ ሃል ሲቲ፣ ሪያል ቤቲስና ቪያሪያል ያሉ ክለቦች ደግሞ ተጫዋቹን የማግኘት እድል አላቸው። ግን እድላቸው ከዩናይትድ አንጻር በጣም የጠበበ ነው ተብሏል። ኒክላስ ራስከን ያልተጠበቀ የዩናይትድ ኢላማ ሆኖ ብቅ ብሏል በሚል በጣም በርካታ መገናኛ ብዙሃን አስነብበዋል። ሌላኛው ኢንተር ሚላንም ይህንን ተጫዋች ራስኪንን ለማስፈረም ጥረት እያደረገ ነው። የጣሊያን ሴሪያ ሻምፒዮን የሆነው ኢንተር በዚህ ክረምት በቡድኑ ላይ
በተለይ ወጣት ተጫዋቾችን ማምጣት ይፈልጋልና ክለቡ ለራስኪን እጅግ ማራኪ እድል ለማቅረብ ፍላጎት አለው። ቢሆንም ግን ከእንግሊዝ ክለቦች ከፍተኛ ፉክክር ይጠብቋል። በተለይ ከዩናይትድ በሚቀጥሉት የውድድር ዓመታት አርሰናልን፣ ሲቲና ሊቨርፑልን ለመገዳደር ትልቅ ዓላማ ያላቸው እንደ ቪላና ኒካስል ያሉ ክለቦችም ይህንን ተጫዋች ይፈልጉታል። ዩናይትድ ደግሞ ራስኪንን በተለየ መልኩ በረጅም ጊዜ ዝርዝር ውስጥ ማካተቱ የተሰማ ነው የሚገኘው። ተጫዋቹ በ25 ሚሊዮን ፓውንድ አካባቢ ይገመታል። አሁን ላይ ያለው ዋጋ በዛ አካባቢ ነው የሚገኘውና በነገራችን ላይ በሬንጀርስ በጣም አስደናቂ የውድድር ዓመት ነው ያሳለፈው። እንደተመለከታችሁት በዓለም ዋንጫው ላይም ከቤልጂየም ብሔራዊ ቡድን ጋር ጥሩ ቆይታ አድርጓልና ዩናይትድ ተጫዋቹን የመፈለግ ፍላጎት ካለው ይህንን ሂሳብ ለመክፈል አሁን ላይ ምንም አይነት ችግር የለበትም። 25 ሚሊዮን ፓውንድ ብቻ ነው እና ቀድሞ ተጫዋቹ በስታንደርድ ሌዥ ሲጫወት እንደነበር ይታወቃል። በስኮትላንድ መጫወቱ ግን በተለይ ለእግር ኳስ አካላዊ ጥንካሬ በቀላሉ እንዲላመድ ረድቶታል። ከእንግሊዝ ጋር ስለሚመሳሰል የስኮትላንድ ውድድር ማለት ነው። ከዛ ጋር ተያይዞ ፕሪሚየር ሊጉን ቢመጣ በደንብ በቶሎ ይላመዳል እየተባለ ነው የሚገኘው። በሬንጀርስ ቤት በነበረው ቆይታ ቴክኒካዊ ብቃቱንና አካላዊ ጥንካሬን አጣምሮ ማሳየት ችሏል ተጫዋቹ። ነገር ግን ዩናይትዶች ሌሎች ያቀዷቸው ዝውውሮች የማይሳኩ ከሆነ ብቻ ነው ራስኪንን እንደ ሁለተኛ አማራጭ የያዘው እንጂ ተጫዋቹ በቅድሚያ እንደ ማኑ ኮኔ፣ ባሌባ ያሉ የተከላካይ አማካዮችን ነው ወደ ክለቡ ማምጣት የሚፈልገው። ነገር ግን በአማራጭነት ይህም ተጫዋች ስሙ በተለያዩ መገናኛ ብዙሃን በተለይ በዓለም ዋንጫው ካደረገው እንቅስቃሴ በኋላ ስሙ ከዩናይትድ ጋር ተያይዞ እየተነሳ ያለ ተጫዋች ነው። ሌላኛው አሁንም ዩናይትዶች ለረጅም ጊዜ ሲከታተሉት የነበረውን ተጫዋች ለማስፈረም ከሪያል ማድሪድ በኩል ፍቃድ ለማግኘት መቃረባቸው የተሰማ ነው የሚገኘው። ዩናይትድ እንደሚታወቀው በዚህ የክረምት የዝውውር መስኮት የአማካይ ክፍሉን እንደገና ለመገንባት ከበርካታ ስሞች ጋር ሲያያዝ እንደቆየ እኛም በተደጋጋሚ ስናነሳ የነበረው ጉዳይ ነው። እስካሁን ግን ብዙዎችን ባስገረመ ሁኔታ አንድሬ ሳንቶስን ከቼልሲ እንደዚሁም ብዙዎች ያልጠበቁትን የዩሪ ቴሌማንስን ዝውውር ከቪላ በአጠቃላይ በድምር ቅድም እንዳነሳሁት በ85 ሚሊዮን ፓውንድ አጠናቋልና ግን አሁን ላይ ደግሞ በተለይ ዴሊሜን እንደዘገበው ከሆነ ሪያል ማድሪድ በዚህ የክረምት የዝውውር መስኮት ኤድዋርዶ ካማቪንጋ ከበርናቦ እንዲለቅ ይፈልጋልና ያንን ተከትሎ ይህንን ተጫዋች ለማስፈረም ዩናይትድ እየተከታተለው እንደሆነ የተዘገበ ነው የሚገኘው። ተጫዋቹ እንደ አውሮፓውያን አቆጣጠር በ2021 ከሬን ወደ ስፔን አምርቶ በ80 ሚሊዮን ፓውንድ በወቅቱ ወደ ሪያል ማድሪድ ተዛውሮ በሪያል ማድሪድ ጥሩ ጊዜን አሳልፏል። በወቅቱም ቢሆን በነገራችን ላይ ዩናይትድ እና ፓሪስ ሰን ዠርመን ተጫዋቹን ይፈልጉት ነበረ። ያንን ውድቅ አድርጎ ነው ወደ ሪያል ማድሪድ በወቅቱ ያመራውና ከዛ ጊዜ ጀምሮ ለላሊጋው ክለብ 223 ጨዋታዎችን አድርጓል። ማድሪዶች ግን የጆዜን ስብስብ ለቀጣይ ውድድር ዘመን ለማጠናከር የሚያስችል ተጨማሪ ገንዘብ ማግኘት ስለሚፈልጉ ብቻ ይህንን ተጫዋች ለመልቀቅ መወሰናቸው እየተዘገበ ነው የሚገኘው። በተለይ ጆዜ ሞሪኒዮ አማካይ ክፍል ላይ በጣም በርካታ አማራጮች አሏቸው። እንደውም ኦሪሌን ቹዋሜኒም ጭምር ይለቃል ተብሎ ሲጠበቅ ነበር። ግን ኦሪሌን ቹዋሜኒን ለቀጣይ ዓመታት ለረጅም ጊዜ በበርናቦ የሚያቆየውን የረጅም ጊዜ ኮንትራት አስፈርመውታል በቅርቡ። ይህንን ተከትሎ ታዲያ ፊታቸውን ወደ ካማቪንጋ ዩናይትድም አዙሯል እና አሁን ላይ ካማቪንጋ ከሪያል ማድሪድ የመልቀቅ ዕድሉ በጣም ሰፊ ነው። ይህንን የ23 ዓመት አማካይ በአሁኑ ወቅት አዲሱ አሰልጣኝ ጆዜ ሞሪኒዮ ስለማይፈልጉት ወይንም የእቅዳቸው አካል ስለማያደርጉት ዩናይትድ በቀላሉ ያገኘዋል ተብሎ እየተጠበቀ ነው የሚገኘው። በሌላ በኩል ሞሪኒዮ በቅድመ ውድድር ዝግጅት ወቅት ስብስባቸውን ለመገምገም ዝግጁ ቢሆኑም ኢብራሂም ኮናቴ፣ ማርኮ ኩሪያና ዴንዘል ደምፍሪስም ካስፈረሙ በኋላ ቢያንስ 2 ተጨማሪ አዳዲስ ተጫዋቾችን ይፈልጋሉ እየተባለ ነው የሚገኘው። እነዚህን ዝውውሮች በገንዘብ ለመደገፍ ሲባል ነው ታዲያ ካማቪንጋን መሸጥ አንዱ አማራጭ ተደርጎ በሪያል ማድሪድ በኩል የተወሰደው። ዩናይትድም ለተጫዋቹ ተመጣጣኝ ዋጋ ካቀረበ ዝውውሩን በቀላሉ መፈጸም ይችላል ሲሉ የስፔን መገናኛ ብዙሃን እየዘገቡ ነው የሚገኙት። የዝውውሩ አንደኛው ጉዳይ ካማቪንጋ ራሱም ከማድሪድ መልቀቅ ከፈለገ በቀላሉ ሪያል ማድሪድ ይለቀዋል። ግን ተጫዋቹ አሁን ላይ በዛው ቆይቶ ለቦታው ለመፋለም ፍላጎት እንዳለው ጭምር ለሪያል ማድሪድ አሳውቋል ቢባልም ማድሪድ ግን እየገፋ ነው የሚገኘው። ገንዘብ ማግኘት ስለሚፈልግ ብቻ ተጫዋቹ ከክለቡ እንዲለቅ ይፈልጋል። በመሆኑ ወደ ኦልድ ትራፎርድ መዘዋወር ወደ ቀድሞ ብቃቱ ለመመለስ ጥሩ ሊሆንለትም ይችላል እየተባለ ነው የሚገኘው። ለካማቪንጋ በተደጋጋሚ የመሰለፍ ዕድል ያገኛል። አሁን ላይ ባለፈው የውድድር ዓመት በብዙ ጨዋታዎች የመሰለፍ ዕድል አጥቶ ነበር ካማቪንጋና ወደ ዩናይትድ ከመጣ ግን አሰልጣኝ ማይክል ካሪክ የመሰለፍ ዕድል ይሰጠዋል። ተጫዋቹም ወደ ምርጥ ብቃቱ ይመለሳል በሚል የስፔን መገናኛ ብዙሃን እያነሱ ነው የሚገኙት። ይህንን ዝውውር እንዴት ተመለከታችሁት ዩናይትዳውያን ቤተሰቦቻችን? በተለይ የካማቪንጋ ዝውውር ባለፉት 3 ቀናት በተደጋጋሚ ከዩናይትድ ጋር እየተነሳ ነው የሚገኘውና ይህ ዝውውር ለዩናይትድ ምን አይነት ፋይዳ አለው ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን በኮሜንት አስፍሩልን፣ እንቀበላለን። ወደ ሌሎች ጉዳዮች ደግሞ ስናመራ ከማርከስ ራሽፎርድ እና ከአርሰናል ጋር የተያዘውን መረጃ ላንሳ።
አርሰናል ያው ሊያንድሮ ትሮሳርድ ክለቡ መልቀቁን ተከትሎ እና የጋብሪኤል ማርቲኔሊ የወደፊት ቆይታ ጥያቄ ውስጥ በገባበት በአሁኑ ሰዓት ክለቡ በክረምት የዝውውር መስኮት የፊት መስመሩን ለማጠናከር እየተንቀሳቀሰ ነው የሚገኘው። ከዚህ ጋር ተያይዞ የዩናይትዱን አጥቂ ራሽፎርድን ለማስፈረም ስለሚኖረው እድል የቀድሞው የክለቡ ተጫዋች ጄሬሚ አሊያዴር አስቴቱን ሰጥቷልና የኢንቪንሲብል አባል የሆነው የቀድሞው የአርሰናል ተጫዋች ለጎል ዶት ኮም በሰጠው አስቴት አርሰናል የትሮሳርድ ምትክ ለማድረግ የክለብ ብሩዥን ክሪስቶስ ዞሊንን በማስፈረም ግንባታውን የጀመረ ይመስላል። የ24 ዓመቱ ግሪካዊ ቀደም ሲል በኖርዊች ሲቲ የእንግሊዝ ፕሪሚየር ሊግ ልምድ ያለው ቢሆንም ከሱ ጎን የሚሰለፍ ይበልጥ ልምድ ያለው ተጫዋች ማስፈረም ለአርሰናል አስፈላጊ ነው ብሏል። በዚህ ምክንያት ትኩረቱን ወደ 28 ዓመቱ ማርከስ ራሽፎርድ ሊያዞር ይችላል ይላል ይህ የቀድሞው የአርሰናል ተጫዋች። ራሽፎርድ ባለፈው የውድድር ዓመት በባርሴሎና በውሰት ያሳለፈ ሲሆን እንደሚታወቀው በሁሉም ውድድሮች 14 ጎሎችን በማስቆጠር የላሊጋውን ዋንጫ አሳክቷል። አርሰናል ከ22 ዓመታት በኋላ ለመጀመሪያ ጊዜ የሊጉን ዋንጫ ማንሳቱን ተከትሎ የቡድኑን ጥልቀት ማሳደግ እጅግ አስፈላጊ ነው ይላል ይህ የቀድሞ ተጫዋቻቸው። በተለይ በቻምፒየንስ ሊግና በሀገር ውስጥ ዋንጫዎች ላይ ጠንካራ ተፎካካሪ ሆኖ ለመቀጠል ተጨማሪ ተጫዋቾች ያስፈልጉታል። ታዲያ ዩናይትድ ሽያጩን ከፈቀደ ራሽፎርድ ለአርሰናል ታላቅ ቅናሽ ሽያጭ ሊሆን ይችላል ይላል ይህ የቀድሞ ተጫዋች። በአሁኑ ወቅት በዩናይትድ በኩል በማይክል ካሪክ የሚመራው ዩናይትድ ራሽፎርድ ከኦልድ ትራፎርድ ለመውጣት ፍላጎት እንዳለው እየተነገረ ነው። ባርሴሎና እንደሚታወቀው በ26 ሚሊዮን ፓውንድ አስፈርሙ ተብለው አላስፈረሙትም እና ዛሬ ደግሞ በነገራችን ላይ ተጠናቋል የራሽፎርድ የ40 ሚሊዮን ዩሮ ለሁሉም ክለቦች እንዲገዙ ዩናይትድ አማራጭ አቅርቦ ነበር ከሲቲ እና ከሊቨርፑል በስተቀር። ነገር ግን ያንን ክለቦች ሳይጠቀሙ ቀርቷል። ከዚህ በኋላ ማስፈረም ከፈለጉ ከዩናይትድ ጋር በአዲስ ዋጋ መደራደር እንዳለባቸው ጭምር እየተሰማ ነው የሚገኘው። አሊያዴር እንደሚናገረው ከሆነ ራሽፎርድ ጥሩ አማራጭ ነው ለአርሰናል። ሊጉን ያውቃል፣ እንግሊዛዊ ነው እና በዩናይትድ አካዳሚ ስላደገ ጫናን እንዴት መቋቋም እንዳለበት ጠንቅቆ ያውቃል። ነገር ግን ባለፉት ጥቂት የውድድር ዘመናት በዩናይትድ የነበረው ብቃት ወጣ ገባ ነበር። ስለዚህ ትሮሳርድን አሰናብቶ ራሽፎርድን ማምጣት የተሻለ ደረጃና አስተማማኝ ስኬት ያስገኝልናል ወይ በሚል እንጠይቃለን በሚል አስቴቱን ይቀጥላል። ስለዚህ እርግጠኛ አይደለሁም ብሏል አሊያዴር አክሎም ትሮሳርድ በአርሰናል ቆይታው በተለይ ባለፈው ዓመት በዌስትሃም ላይ ያስቆጠረውን ወሳኝ ጎል በማስታወስ ቡድኑን ምን ያህል እንደተጠቀመ ገልጿል እና ተጫዋቾች መሄድ ከፈለጉ መልቀቅ ተገቢ ነው፣ ነገር ግን ወዲያውኑ ውጤት ሊያመጣ የሚችል እንደ ራሽፎርድ ያለ ተጫዋች ማምጣት ደግሞ በጣም ጥሩ አማራጭ ነው የሚል አስተያየት ሰጥቷል። በእንግሊዝ ብሔራዊ ቡድን በዓለም ዋንጫው የተሳተፈው ራሽፎርድ በቀጣይ እንግዲህ ወዴት ያመራል የሚለው ጉዳይ እየተጠበቀ ነው የሚገኘው። የቀድሞው የአርሰናል ተጫዋች ግን ራሽፎርድ ወደ አርሰናል እንዲሄድ ለአርሰናሎች ጥቆማ እንደሰጠ እየተሰማ ነው የሚገኘው። ማንቸስተር ዩናይትድም በነገራችን ላይ የራሽፎርድ ውር ከተጠናቀቀ ተጫዋቹን ከለቀቀ በሱ ቦታ ሰመርቪልን እስከ 50 ሚሊዮን ፓውንድ ድረስ አውጥቶ ለማስፈረም ፍላጎት እንዳለው መረጃዎች እየወጡ ይገኛሉ። ከዛ ውጭ ከኮቢ ማይኑና ከቶማስ ቱኸል ጋር የተያዙ መረጃዎች አሁንም እየወጡ ነው የሚገኙት። አሰልጣኝ ቶማስ ቱኸል የዩናይትዱን ወጣት ተጫዋች ኮቢ ማይኑን በዘንድሮ የዓለም ዋንጫ ጨዋታዎች ላይ ላለመጠቀም የወሰነበት ምክንያትን በተመለከተ መረጃዎች እየወጡ ነው የሚገኙት። ማይኑ በ2025/26 የውድድር ዘመን መጠናቀቂያ ላይ በተለይ ለዩናይትድ ባሳየው አስደናቂ ብቃትና ክለቡ የቻምፒየንስ ሊግ ተሳትፎን እንዲያረጋግጥ ባደረገው ከፍተኛ አስተዋጽኦ ምክንያት በቱኸል የዓለም ዋንጫ ስብስብ ውስጥ መካተት እንደቻለ የሚታወቅ ነው። ምንም እንኳን ቱኸል ለዴክላን ራይስና ኤሊዮት አንደርሰን ቅድሚያ እየሰጡ ቢሆንም በቋሚነት የመጀመር ድሉ ጠባብ እንደነበር ቀድሞም ይታወቃል ተብሏልና በውድድሩ ላይ የተወሰኑ ደቂቃዎችን ያገኛል ተብሎም ተስፋ ተጥሎበት ነበር ኮቢ ማይኖ። ሆኖም ግን ማይኖ በዘንድሮ የዓለም ዋንጫ ላይ አንድም ደቂቃ አልተጫወተም። በተለይ እንግሊዝ የተጋጣሚዎቿን የተከላካይ ክፍል ለመስበር በተቸገረችባቸው ጨዋታዎች ላይ የእሱ መኖር በጣም በእጅጉ ሊጠቅም ይችል እንደነበር በስፋት የተነሳ ነው የሚገኘውና ከእነዚህ ጨዋታዎች በኋላ ማይኖ በሁኔታው ክፉኛ ማዘኑና በፊቱ ላይ በግልጽ ይታይ ነበረ ሲሆን የቱኸል ውሳኔ በቅርብ ሳምንታት ውስጥ ትልቅ መነጋገሪያ አጀንዳ ሆኖ ሰንብቷል። ቶማስ ቱኸል በማይኑ ላይ ያላቸውን እምነት ያጡት ለምንድን ነው ሲል ዴይሊ ሜል ባወጣው መረጃ ቱኸል በሁለተኛው የምድብ ጨዋታ በጋና ላይ ማይኑን በቋሚነት ለማሰለፍ አስበው የነበረ ቢሆንም በኋላ ግን ሀሳባቸውን ለመቀየር ተገደዋል። በሪፖርቱ ላይ እንደተመለከተው ማይኑ በጨዋታው ላይ የመሳተፍ ሰፊ እድል እንዳለው የሚጠቁሙ ሁኔታዎች ነበሩ። ሆኖም ግን ቱኸል በተጫዋቹ ባህሪ ላይ ያዩትን ነገር አልወደዱትም። ከእያንዳንዱ ጨዋታ በኋላ ማይኑ በጆሮ ማዳመጫ ሄድፎን ዘፈን እየሰማ ብቻውን ስታዲየሙን ለቆ የሚወጣ የመጀመሪያ ተጫዋች ነበርና በተመሳሳይ ዘ አትሌቲክም እንደዘገበው ማይኑ በዓለም ዋንጫው ቆይታው ደስተኛ እንዳልነበርና ከጨዋታዎች በኋላ ወደ ቡድኑ አውቶቢስ ቀርሞ በመመለስ የመጀመሪያው ተጫዋች እንደነበር አረጋግጧልና የቱኸል እቅድ ግልጽ አልነበረም። ዘገባው አክሎም እንደገለጸው ከሆነ ቶማስ ቱኸል ለዚህ ተጫዋች የነበራቸው እቅድ ምን እንደነበር በግልጽ አይታወቅም። በውድድሩ ማጠናቀቂያ አካባቢ የቡድኑ ቁልፍ አማካይ ዴክላን ራይስ
የብቃት ችግር እያጋጠመው በነበረበት ወቅት እንዲሁም ጆርዳን ሄንደርሰን በጉዳት ላይ ያለ በዛ እንኳን ማይኑን የማጫወት እድል አላገኘም ወይንም ማይኑን አላሰለፉትም በሚል ይጠይቃሉና ይልቁንም ተዋል ተከላካዩ ሪስ ጄምስን በአማካይ ስፍራ ላይ ቀይሮ በማስገባት ማይኑን ወደ ጎን ገፍተውታል። ይህም ለቡድኑ ቅርብ የሆኑ ምንጮች ማይኑ በልምምድ ወቅት እጅግ በጣም ጥሩ ብቃት እያሳየ እንደነበር ቢመሰክሩም የተከሰተው ክስተት በተለይ ጆሮ ማዳመጫ ኤርፎን አድርጎ መሄዱ እንደዚሁም ደግሞ ብቸኛ ሆኖ መታየቱ አሰልጣኝ ቶማስ ቱኸልን አላስደሰተም። በዛ ምክንያት ነው በዓለም ዋንጫው ላይ ይህንን የዩናይትድ ወጣት ኮከብ ያልተጠቀሙት በሚል እየተነሳ ያለ ጉዳይ ሆኗል። ሌላኛው ጉዳይ በዚህ ዓለም ዋንጫ በርካታ ተጫዋቾች ብቃታቸውን አሳይተዋል እና ብቃታቸውን ካሳዩ ተጫዋቾች መካከል የፓራጓይ ግብ ጠባቂ አንደኛው የሚነሳ ተጫዋች ነውና ይህ ፓራጓይ ግብ ጠባቂ ኦርላንዶ ጊል ይባላል እና ስለ ቀጣይ እግር ኳስ ሕይወቱ አዲስ መረጃ ይፋ አድርጓል። ይህ ተጫዋች ከዩናይትድ ጋር አስቀድሞ በተለይ በዓለም ዋንጫው ካሳየው ብቃት በኋላ በርካቶች ዩናይትድ የግብ ጠባቂ እንዳይፈልግ ይታወቅ ነበር ከዳርሎ አስቀድሞ እና ከዛ ጋር በተያዘ ከዩናይትድ ጋር ስሙ ሲነሳ የነበረ ተጫዋች ነውና 26 ዓመቱ ላይ የሚገኘው የግብ ጠባቂ ወደ ዘንድሮ ዓለም ዋንጫ ከመምጣቱ በፊት ብዙም የሚታወቅ አልነበረም። በነገራችን ላይ በ2023 ከትውልድ ሀገሩ ሲኤስ ሳን ሮዜ በውሰት ወደ አርጀንቲናው ሳን ሎሬንዜ አልማግሮ ቢያመራም ቋሚ መጫወቻ እድል ማግኘት ተቸግሮ ነበር። ይሁን እንጂ በ2025 ክለቡ በቋሚነት ካስፈረመው በኋላ ባደረጋቸው 58 ጨዋታዎች 29 የሚሆኑትን ግብ ሳይቆጠርበት ወይንም በክሊንሺት ማጠናቀቅ ችሏል። ይህ ብቃቱ የብሔራዊ ቡድኑ አሰልጣኝ ጉስታቮ አልፋሩን ቀልብ መሳብ ችሏል እና በቡድኑ ውስጥ እንደ ሮቤርቶ ፈርናንዴዝ እና ጋስተን ኦልቬራ ያሉ ልምድ ያላቸው ግብ ጠባቂዎች ቢኖሩም አሰልጣኝ አልፋሩ ግን በዓለም ዋንጫው ላይ ለጊል እድል ለመስጠት አልተጠራጠሩም። ተጫዋቹ እምነታቸውን በተግባር አሳይቷል። በነገራችን ላይ በዓለም ዋንጫው በጣም አስደናቂ ነበርና የተጫዋቹ አስደናቂ ዓለም ዋንጫ ጉዞ በምድብ ዲ የመክፈቻ ጨዋታ አስተናጋጇ አሜሪካን 4-1 በሆነ ውጤት ፓራጓይን ስታሸንፍ 4 ጎሎችን በማስተናገድ ውድድሩን በከፋ ሁኔታ ቢጀምርም ነገር ግን ይህ ሁኔታ የተጫዋቹን ብቃት ከማሳየት አላገደውም። በቀጣዮቹ 2 የምድብ ጨዋታዎች ላይ መረቡን ሳያስደፍር ወጥቷል። ቡድኑ ቱርክን እንዲያሸንፍና ከአውስትራሊያ አቻ እንዲወጣ ረድቷል። በነገራችን ላይ ግብ ጠባቂው ይህ ውጤት ፓራጓይን ወደ 32 የጥሎ ማለፍ መርሃ ግብር እንድታልፍ አድርጓታል። ከዛ ከጀርመን ይገናኛሉ። ከጀርመን ጋር በነበረው ፍልሚያም ብቃቱን ይበልጥ በማሳየት 2 የፍጹም ቅጣት ምቶችን በማዳን ሀገሩ በፔናልቲ አሸንፋ ወደ ተከታዩ ዙር እንድታልፍ ማድረጉ ይታወቃልና በዛ በብቃቱም የጨዋታው ኮከብ መባል ችሏል። ይህ ስኬት ታዲያ በአንድ ወቅት የልጁን የሕክምና ወጪ ለመሸፈን መለያውንና ጫማውን ለመሸጥ ተገዱ ለነበረው ለዚህ ግብ ጠባቂ ትልቅ የህይወቱ መታጠፊያ ሆኗል። የፓራጓይ የዓለም ዋንጫ ጉዞ በ16ቱ በፈረንሳይ 1-0 በሆነ ጠባብ ውጤት ቢገታም ጊል በድጋሚ በዛ ጨዋታ ኮከብ ተብሎ ተመርጧልና ይህ ብቃቱ ነው እንግዲህ የዩናይትድን ትኩረት የሳበው ተብሏል። አሁን ላይ ደግሞ ተጫዋቹ ስለ ወደፊት ጉዳዩ ወይንም ስለ ወደፊት ቆይታው አዲስ መረጃ አውጥቷል ተብሏል እና በሳን ሎሬንዞ መረጋጋቱ አልቻለም። በተለይ ከዓለም ዋንጫው በኋላ ከበርካታ ክለቦች ጋር ስሙ እየተነሳ ነው የሚገኘው። ለሳን ሎሬንዞም የመልቀቂያ ጥያቄ እንዳቀረበ ጭምር መረጃዎች እየወጡ ነው የሚገኙት እና በተለይ ዩናይትድን ጨምሮ በርካታ የአውሮፓ ክለቦች ይህንን ግብ ጠባቂ ለማስፈረም እየተንቀሳቀሱ ነው። ዩናይትድ በቅርቡ የካርዳሉን ዝውውር ማጠናቀቁን ተከትሎ በዚህ የዝውውር መስኮት ሌላ ግብ ጠባቂ ለማስፈረም መንቀሳቀስ አለመንቀሳቀሱ ግልጽ ባይሆንም ግን ስሙ በስፋት የተነሳ ነው የሚገኘው። በሌላ በኩል ሴን ላሜንስ በቲያትር ኦፍ ድሪምስ የመጀመሪያ ተመራጭ ግብ ጠባቂ ሆኖ ይቀጥላል። ጌል ቤልጂየማዊ ግብ ጠባቂ ተጠባባቂ ሆኖ ለመቀመጥ ፈቃደኛ ላይሆንም ይችላልና በዛ ምክንያት ዩናይትድ ዝውውሩን ላይገፋበት ይችላል። ግን በርካታ የሚባሉ መገናኛ ብዙሃን ይህንን ፓራጓይ ግብ ጠባቂ ከዩናይትድ ጋር ስሙን አያይዘው እያወጡት ይገኛሉ። ወደ ዩናይትድ ቢመጣ እንኳን ለረጅም ዓመታት ግልጋሎት ይሰጣል ተብሎ እየተነገረለት ያለ ግብ ጠባቂ ነው። ተጫዋቹ ኳስ የማዳን ብቃቱ ለዩናይትድ ጥሩ አማራጭ ሊሆን እንደሚችል ቢታመምም በተለይ ክለቡ ለላመንስ ጠንካራ ፎካካሪ የሚሆን ግብ ጠባቂ ማስፈረሙን ተከትሎ አሁን ላይ ፍላጎት ላይኖረው ይችላል። ግን በርካታ መገናኛ ብዙሃን ያም ቢሆን ይህንን ፓራጓይ ግብ ጠባቂ ዩናይትድ ሊያመጣው ይችላል የሚሉ መረጃዎችን እያወጡ ይገኛሉ። ሌላው ሜሰን ማውንትን በተመለከተ አንድ መረጃ እናንሳ። እንደሚታወቀው ዩናይትድ በዚህ ክረምት የዝውውር መስኮት ለሜሰን ማውንት የቀረቡትን ጥያቄዎች ውድቅ ቢያደርግም በኦልድ ትራፎርድ ቆይታው 3ኛ ዓመቱን የያዘው አማካይ በዚህ ክረምት ራሱን ማረጋገጥ ይጠበቅበታል እየተባለ ነው የሚገኘው። ዩናይትድ የቅድመ ውድድር ዘመን ዝግጅቱን በሄልሲንኪ ሲጀምር ጨዋታው የሁለት የቀድሞ የቼልሲ አማካዮችን ታሪክ የሚያሳይ ሊሆን ይችላል የሚል አንድ መረጃ ወጥቷል። አንድሬ ሳንቶስ ከስታንፎርድ ብሪጅ በ50 ሚሊዮን ፓውንድ ዝውውር ካደረገ በኋላ ለመጀመሪያ ጊዜ ለክለቡ ይሰለፋል ተብሎ ይጠበቃል። ያው እሱም የቼልሲ ተጫዋች ነው። ሜሰን ማውንትም የቼልሲ ተጫዋች እንደሆነ ይታወቃል። ከዛ ጋር በተያያዘ ነው የሁለት ቼልሲ ተጫዋቾችን ታሪክ እንመለከታለን የሚለው መረጃውና ሜሰን ማውንት ደግሞ በርካታ
ተጫዋቾች በዓለም ዋንጫው ምክንያት በሌሉበት በዚህ ክረምት በማይክል ካሪክ ስር ትልቅ ሚና እንዳለው ለማሳየት ተስፋ አድርጓል። በአሁኑ ወቅት ሌሎች አንጋፋ የሚባሉ አማካዮች ወደ ልምምድ ስላልተመለሱ ሳንቶስና ማውንት በዌሬግዛም በሚደረገው ጨዋታ አብረው ሊሳተፉ ይችላሉ። ሆኖም ግን ሁለቱም በዚህ ውድድር ዘመን ከባድ ፉክክር እንደሚጠብቃቸው ያውቃሉ። በተለይ ኮቢ ማይኑ በዓለም ዋንጫው በቶማስ ቱኸል ችላ ከተባለ በኋላ በእርግጥ በትልቅ መነሳሳት ከአሜሪካ ይመለሳል። የሪ ቴሌማንስ ከቪላ በ35 ሚሊዮን ፓውንድ ክለቡን የተቀላቀለ ሲሆን የዝውውር መስኮቱ ከመዘጋቱ በፊት ሌላ አማካይ ይመጣል ተብሎ ይጠበቃልና እድሜው 22 ዓመት የሆነውና የ5 ዓመት ኮንትራት ያለው ሳንቶስ ገና ጊዜ አለው በእርግጥ ራሱ ለማሳየት በዩናይትድ። ማውንት ግን ያድል የለውም እና አሁን እድሜው 27 ላይ የሚገኘው ማውንት ታዲያ ከቼልሲ በ60 ሚሊዮን ፓውንድ ከተዛወረ በኋላ በኦልድ ትራፎርድ 3 ዓመታትን ያስቆጠረ ቢሆንም የሚጠበቀውን ያህል ተጽዕኖ መፍጠር አልቻለም። ቀጣይ ጊዜዎች ግን የእሱ መሆን አለባቸው እየተባለ ነው የሚገኘው። የተጫዋቹ ምርጥ ጊዜ የነበረው በሩበን አሞሪም የ3-4-2-1 ፎርሜሽን ውስጥ 10 ቁጥር ሚናን ይዞ የተጫወተበት ወቅት ሲሆን አሞሪም የኤስ ሚላን አሰልጣኝ ሆኖ ከተሾመ በኋላ በነገራችን ላይ ማውንት ወደ ክለቡ እንዲመጣ ጫና ያደረገ ነው የሚገኘው አመራሮቹ ላይ። ዩናይትድ ግን በዚህ ክረምት የቀረቡለትን ጥያቄዎች ውድቅ በማድረግ ተጫዋቹ የሚሸጥ እንዳልሆነ አረጋግጧል እና ልክ እንደ ሳንቶስ ሁሉ ማውንትም የ5 ዓመት ውል እንደፈረመ ይታወቃል ቀደም ብሎና አሁን ጥቂት ዓመታት ብቻ እየቀሩት የተጫዋቹ ምርጥ የመጫወቻ ቦታ የት እንደሆነ ወይንም በዚህ ቡድን ውስጥ እንዴት መካተት እንዳለበት እስካሁን ግልጽ ባይሆንም ባለፈው የውድድር ዓመት መጠናቀቂያ ላይ በካሪክ ስር በዲፕ ላይ ሚድፊልድ ሆኖ ጥቂት ጨዋታዎችን በቋሚነት ጀምሯል እና በዚህ ክረምት የሚኖረው የሙከራ ጊዜም እዛ ቦታ ላይ ሊሆን ይችላል እየተባለ ነው የሚገኘው እና በዛ ቦታ ላይ ምርጥ ብቃቱን ካሳየ የአሰልጣኝ ማይክል ካሪክ ምርጡ ተጫዋች ሊሆን እንደሚችል እየተሰማ ነው የሚገኘው እና ተጫዋቹ በተለይ ከተቀያሪነት ወይንም ከቡድን ማፈራረቂያ ተጫዋችነት ባለፈ የቡድኑ ቁልፍ አባል መሆን ከፈለገ በሚቀጥሉ ጥቂት ወራት ውስጥ በተለይ በወዳጅነት ጨዋታዎች ራሱን ማሳየት አለበት በሚል መረጃዎች እየወጡ ነው የሚገኙት። እንግዲህ በቀጣይ ከማውንት ከሚላን ጋር ያለው ጉዳይ እዚህ ላይ ማብቃቱን የሚያሳይ መረጃ ነው የሚመስለኝ። በተለይ ሚላን ተጫዋቹን ለማስፈረም ተደጋጋሚ ጥያቄዎችን ለዩናይትድ ማቅረቡን የተሰማው፣ ነገር ግን በዩናይትድ በኩል ተጫዋቹን የመሸጥ ፍላጎት እንደሌላቸውና በዛው በኦልድ ትራፎርድ አንደኛ አማራጭ ተጫዋች ሆኖ እንደሚቀጥል እንደ እቅድ ይዘውታል ወይንም እንደማይሸጥ ለሚላንም አሳውቋል የሚሉ መረጃዎች እየወጡ ነው የሚገኙት። በመጨረሻም በትናንትናው ፕሮግራማችን ላይ በርካታ ቤተሰቦቻችን ሀሳብ አሴቶቻቸው በመስጠት ተሳትፏቸዋል። የተወሰናችሁትን ሀሳብ አሴት ላንሳ። ይነበብ ተርፎ የዘውትር ተከታታያችን ከአዲስ አበባ ወርቁ ሰፈር ስላደረስከን አስቴት እጅግ አድርገን እናመሰግናለን። ሙሉጌታ ሚካኤል ከደቡብ አፍሪካ ባሌባ ወደ ዩናይትድ የሚመጣ ከሆነ እኔን አያገባኝም፣ በመቃጠል ዩናይትድ እኮ እንደ ድሮ አምና ተጫዋቾችን እንዳምነው ማስፈረም ትቷልና ፉክክሩንም ትቶ የራሱን ስራ እየሰራ ነው የሚል አስቴት ሙሉጌታ ከደቡብ አፍሪካ ሰጥቷል። ጆሹዋ ሚካኤል ዩናይትድ 3 ፊርማዎች ይቀሩታል፣ ተከላካይ፣ አማካይና የሼሽኮት ተፎካካሪ የሚል አስቴት ሰጥቶናል። እናመሰግናለን። አሌክዛንደር ማንቸስተር ዩናይትድ እኛ ያላሰብነውን ዝውውር እያደረገ ነው፣ ይህ በጣም አሪፍ ነው፣ አሁን ያልተጠበቀ ዝውውር በቀጣይም እንደሚያደርግ እርግጠኛ ነኝ የሚል አስቴት በመስጠት በኮሜንት ሀሳቡን በትላንትናው ፕሮግራማችን ላይ አስፍሮልናል። እጅግ አድርገን እናመሰግናለን። ሁላችሁም ዩናይትዳውያን ቤተሰቦቻችን ሀሳብ አስቴቶቻችሁን ስለሰጣችሁ ስለተሳትፋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜን ተመኘን። ሰናይ ጊዜ። ሀሳብ አስቴቶቻችሁን ስለሰጣችሁን እጅግ አድርገን እናመሰግናለን። አዳዲስ የሆናችሁ ቤተሰቦቻችን ታዲያ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በያላችሁበት መልካም ጊዜ፣ ሰላምና ጤና ለእናንተ ይሁን። ቸር ሰንብቱ።